ማንም ሰው ቢሆን ማለት ነው። ማንም ሰው ቢሆን የማንንም ክፋት ማንም አይፈልግም። ይሄን ልታውቁ የሚገባው ነገር ቢኖር ማለት ነው። ነገር ግን ደግሞ አንዲት ሴት ልጅ ባለትዳር ወንድ ልጅ ጋር ከዛ የሴት ልጅ ጋር እሷን አለያይታ መታ ስገባ መናገር ወይም ደግሞ መተቸት እንችላለን። አለቀ። እኛም ነገ ምን እንደሚገጥመን ስለማናውቅ ማለት ነው። እስከ ልካችሁ ልንገራችሁ ዛሬ ብዬ ነው። ዛሬ ቪዲዮ ለቀዋል አብርሽና ሄርሚላ ተጣሉ ተብሎ ማለት ነው። ግን ወደ መጨረሻ ላይ ሲታይ ፕራንክ ነው። እስኪ ለማንኛውም ዛሬ የምነግራችሁ ነገር አለኝ። እኔ እኮ እሱን ስለምወደው ነው እንደዚህ ላስረዳ። ዘላለምሽን ስለምወደው በይ እስኪ አንድ ቀን እናያለን። መቼም እስኪ መውደዱን እናያለን አንድ ቀን። አንቺ ስለምትወጁ እሱም ከወደደሽ እናያለን አንድ ቀን። ሁላችንም ኗሪ ያርገንና እስከ መጨረሻው ድረስ እናያለን። አንድ ነገር ላችሁ ፈልገው ሄርሚላ እህታችን ናት፣ ሩታ እህታችን ናት እዚህ ጋር ማለት ነው። ነገር ግን ደግሞ ጥፋተኛ የሆነ ሰው እንናገራለን። ማንኛሽም ሴት ብትሆኚ ባልሽ አንቺን ትቶ ሌላ ጋር ቢሄድብሽ ትንጨረጨሪያለሽ፣ ሙላሽ ማለት ነው። ወንድ ጋር የገባሽው ቤት በኢየሱስ ስም እኔ አብርሽ በቃ ሄርሚላን መቆጣጠር ጀምሯል። በቃ ካሜራ ለምን በር ላይ አደቅንም? አባቴ ካሜራ ደቅና ታዲያ ያችን የመሰለች ሎጋ ቆንጅዬ ልጅ የት ገባሽ የት ወጣሽ ስትላት አልነበርም? አሁን እሷን የት ወጣሽ የት ገባሽ? ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾች እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። ደህና ነኝ እግዚአብሔር ይመስገን። አቢ ነኝ። በአዲስ ቪዲዮ መጥቻለሁ። የቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት ማድረጋችሁ እንዳትረሱ። እንግዲህ እስከ መጨረሻው ቪዲዮ አብራችሁን ቆዩ እላለሁኝ የኔ ውድ ቤተሰቦች ማለት ነው። የምትወዱኝም የማትወዱኝም ሰላማችሁ ወደ ቪዲዮ ስገባ እኔ የምናገረው ወይም ደግሞ የሆነ ነገር የምለው አንዲት ሴት ልጅ ምን ያህል ጥግ ድረስ እንደሄደች፣ ምን አይነት ጠንካራ እንደሆነች፣ ምን አይነት ጎበዝ እንደሆነች ማወቅና መተንተን ከቻላችሁ ሩታ በጣም ጎበዝ ልጅ ናት። በቃ አለቀ። እኔ ለዛ ነው እንደዚህ የምናገረው። ጎበዝ ናት። እናንተ ብትሆኑ ምን ታረጋላችሁ? የእውነት ምን ታረጋላችሁ? እንዲሁም እምባዋን ድብቅ ታረጋለች። ጎበዝ ናት። እምባዋን እየደበቀች ነው። ትናንትና ያንን ሚስጥር ለምን ተናገረች ብላችሁ እውነቱን ስለተናገረች ለምን እንደዚህ ያረጋችሁ ብላችሁ ብዙዎቻችሁ ተንጫጭታችኋል። እንዴ ደግ አረገች፣ እንኳንም ተናገረች እና ከካሜራ ጀርባ እየተረመጠመጠ አይደል? እንዴ አሁንስ አሳዩን ካላችሁ እናሳያችኋለን። እናንተ ምንም አታምኑም። ጭራሽ ምንም የምታምኑም አይደላችሁ። ምንም ቢነገራችሁ ማለት ነው። እኔ ልክ ወደኋላ ተመናገር ወደኋላ አልልም። እውነተኛ ከሆነ ሰው ቆማለሁ፣ እውነትን ይዤ ሄዳለሁ። አለቀ። ይሄ ነው እውነቱን ስነግራችሁ ማለት ነው። ወደዛም የምምልበት አንድም ነገር የለኝም። እውነቱን እናገራለሁ፣ እውነቱን አወራለሁ። አለቀ። አሁንም ደግሜ ስነግራችሁ በጣም ስተተኛ ናት ሄርሚላ። እኔ ሄርሚላ እህቴ ናት፣ ምንም አላረገችኝም፣ ግን ስተተኛ ናት። ስተቷ ምንድን ነው ካላችሁ ባለትዳር ላይ ወንድ ላይ መታ መንጠልጠሉ ስተት ነው። ይሄ በህግም ያስቀጣል። ተፋተዋል ትላላችሁ። ሂዳችሁ የሆነ ነገር ያደረጋችሁ ትመስላላችሁ አንዳንዶቻችሁ ማለት ነው። እመኑ፣ ነገ እውነቱን ታውቃላችሁ። አረዘ ነገም አይደለረ ዛሬውን እውነቱን ልታውቁ ትችላላችሁ። እውነቴን ነው የምላችሁ። ስለዚህ ቆም እያላችሁ ለማሰብ ሞክሩ። እኛም ነገ ሴት ልጅ ነን፣ ሴትም ልጅ እንወልዳለን። አለቀ። ገባችሁ? የዚች የልጅ እንባ የትም አያደርስም፣ የትም እንትን አይላትም፣ ሩቅ አይሆንም ቀኑ ማለት ነው። እንባ ይፈርዳል። ይሄን ልታውቁ ይገባል። ዛሬ የዘራናትን ነገ እንደምናይዳት አትርሱ። ዛሬ ተዘራችኋ ነገ ትታጨዳለች ጊዜዋን ጠብቃ። ይሄንን መርሳት የለባችሁም። ቢቆይ ምንም ቢል ማንም ሰው የዘራውን ያይዳል፣ መቼም ቢሆን አይቀርም እና ይሄንን እያሰባችሁ ነው ማለት ነው። ማንኛውም ሰው እነዚህ ራሱ የሚያደገድጉት ይሄ ወፍራሙ ምናምን ታብርሽ ጎን ድግድግ የሚሉት ለጥቅማቸው ነው። ነገ አብርሽ ሄርሚላን አልፈልግሽም ብሎ ሸተት ሲል እነሱም ትተዋን ነው ሸተት የሚሉት። ይሄን እንድታምኑ ይገባል። አሁን ዛሬ አብርሽ ዛሬ የሚሆን መቼም ሄርሚላ አንቺና እኔ በቃ ከዚህ በኋላ አብረን መሆን አንችልም፣ መቀጠልም አንችልም ካለ ሁሉም የአብርሽ ጓደኞች አቤላ ጭምር ላጥ ነው የሚሉት። አለቀ። ከላስ ምንም አይሰሩ፣ ሌላ የሚሰሩትም አይኖርም። እሱም ብለው ነው የሚርመጠመጡት እነሱ። ይሄን እንኳን ብታውቁ ሄርሚላን ብለው እንዳይመስላችሁ አብርሽን ብለው ነው የሚርመጠመጡት እዛ። አብርሽ ሄርሚላን በቃይ ካለ እነሱ ምላሽ ነው የሚሉት። ይሄንን ብታውቁ ጥሩ ነበር። ይሄንን ሳታውቁ ዝም ብላችሁ ጭጭ የምትሉት ነገር
ይገርመኛል። ለማንኛውም ልንገራችሁማ እውነቱን ታውቃላችሁ አንድ ቀን። እሺ ያኔ ከኔና ከሌ ይሄን ሚዬና አብርሽ እየተጋቡልን የምትሉ የዛ ጊዜ አፋችሁን ይዛችሁ ብላችሁ ጸጥ ብላችሁ ትቀራላችሁ። አሁን ይሄ ነው ማለት አልችልም። ነገ ተነገ ወዲያ ግን እስቅባችኋለሁ። ማርያም እስቅባችኋለሁ። ሰምታችኋል ብላችሁ ትቀራላችሁ። እንደዛ ነው። ኦኬ እናንተ ምንም አይገባችሁ፣ ምንም አታውቁም። ምንም ቢሏችሁ አታውቁም እናንተና የልባችሁን ፈጣሪ ይስጣችሁ ነው የምለው። እና ግን ለሴት ልጅ ጎን ለመቆም 100% ሞክሩ። በተለይ እህቶቼ የምሬ ነው የምላችሁ። ማንኛውም ሰው ዛሬ እኛ አሁን አላገባን ሊሆን ይችላል፣ ባለትዳር ላልሆን ይችላል፣ የፍቅር ጓደኛ ላይ ነው የሌለን ሰዎች እንኖራለን። እና እኛ ነገኛ ምን አይነት ሰው እንደሚመጣ ምን አይነት ሰው እንደሚገጥመን አናውቅም። ለሴት ልጅ በቃ ዋናው ነገር የሚያከብራት የሚወዳት እንዴ አብርሽ ሚስቱ እንዲው እስኪ ሰው ትርፍ ነገር አልናገር ቢቀር ይሻላል ከምናገሩት ውጪ መጥፎ ነገር ከምናገር በቀር ይሻላል። ገባችሁ? የከተናገርኩ እናገራለሁኝና ከባድ ነው። ግን በራሳችሁ ኮንፊደንስ ይኖራችሁ። አለቀ። አንድ ሰው የሚሰራው ስራ ይግባችሁ፣ የሆነ ሊገባችሁ ይገባል። አንድ ሰው በሚያሳየው ፊሊንግ በሚያሳየው ስራ ልታቁማው አለባችሁ። አሁን እስኪ አብርሽና ሄርሜላ ተለያየን ብለው ቢመጡ ምን ልትሆኑ ነው? ምን ሊወጣችሁ ነው? አብርሽን ከፍ ዝቅ ልታረጉት ነው ወይስ ምን ልታረጉት ነው? የኛ ጀግና የኛ ቀብራራ እያላችሁ ነው። አሁን ነገ ከሩታ ጋር ከሄርሜላ ጋር ተለያየን ብለው ይመጣሉ። ይሄ የታወቀ ነው። ያኔ ምን ልትሆኑ ነው? ስንቴ ነው ተለያየን ብሎ የመጣው? ተለያየን ብለው መጡ። ከዛም በኋላ ተለያየን ብለው መጡና ከዛ ዩቲዩቡ ቀዘቀዘ። ሲቀዘቅዝ ደግሞ መልሰን ታረቅን አሉ። አያቸው እነሱ ኢዝ ወርክ። እናንተ ዝም ብላችሁ ኘኘኘኘኘኘኘኘ አትበሉ በኮሜንት ማለት ነው። ገባችሁ? ዝም ብላችሁ አዲስ ሰው የሚሰራው ስራ ምንድን ነው? የሚያስተላልፈው ነገር ምንድን ነው? ምንስ አለው እያላችሁ እሱ ለመረዳት ለማወቅ ሞክሩ። ዝም ብላችሁ እንደኛ ላይማ እንደኛ ትንንሽ ዩቲዩበሮችንማ በየቦታው ለእኛን ለመተቸት ትሮጣላችሁ። እውነቴን እኮ ነው። እኛን ለመተቸት አንደኛ ናችሁ ማለት ነው። በየትም ቦታ በዛም ይሁን በዛም አይደል? አላሻውም። የምሬ ነው። በጣም ነው እኛን ለመተቸት የምትሮጡት። ግን ደግሞ ከመተቸታችሁ በፊት ቆም ብላችሁ ማወቅ፣ መረዳት፣ መስማት እንዳለባችሁ ጠንቅቄ እነግራችኋለሁና አሁንም በድጋሜ ደግሞ ሌላ ይዤ እመጣለሁ። እስከዛ ሰላማችሁ ይብዛልኝ። እወዳችኋለሁ፣ አከብራችኋለሁ። ሀሳብ አስተያየታችሁ እንዲሰጡ በአክብሮት በትህትና ጠይቃችኋለሁ። ደግሞ ለምትናገሩ ለምትሉ ኬርለስ ምንም አይመስለኝም። ጋይስ እንዳትጨናነቁ። የፈለጋችሁትን መናገር የፈለጋችሁትን መጻፍ መብት አላችሁ። ለእኔ ምንም እንዳትጨነቁ። ምንም አይመስለኝም። እኔ ለሚዲያ አዲስ አይደለሁም። አይጨንቀኝም፣ አይጠበኝም። ነገ ብዙ ነገር የምሰራ ልጅ ስለሆንኩኝ ማለት ነው።